አራቱ ወንጌል ፍሬ አለው። የምን ፍሬ? የንስሐ ፍሬ። የእግዚአብሔር መንግስት ቀርባለች እና ንስሐ ግቡ። የቀረበች የእግዚአብሔር መንግስት ቀርባለች፣ ተዘጋጅታለች። ስለዚህ የእስራኤል ህዝቦች ወደ ተዘጋጀችው የእግዚአብሔር መንግስት ውስጥ መግባት አለባቸው። የሚገቡት ግን አሁን ኢየሱስን መሲህ ነው ብለው መቀበል መቻል አለባቸው። ዮርዳኖስ ላይ በጣም የሚያጨቃጭቅ ነው። ያመነ የተጠመቀ ይድናል። እኔ በጣም ነው ሰው በዚህ ላይ ሲነጋገርማ ምን ብለው ነው ያመኑት? ምን ብለውስ ነው የተጠመቁት? አምነው ተጠምቀውስ ድነዋል? ስለዚህ የንስሐ ፍሬ ማፍራት መቻል አለባቸው እስራኤላውያኖች። የንስሐ ፍሬ ማፍራት ግዴታ አለባቸው ማለት ነው። የንስሐ ፍሬ አፍሩ እየተባሉ እነሱ ምን አሉ? ምንድን ነው የሰጡት ምላሽ? ዮሐንስ 8 ቅድም ያልኩትን ምን አደረጉ እነሱ? እስኪ እናየው። ዮሐንስ 8:33 ምንድን ነው ያደረጉት? የንስሐ ፍሬ ማፍራት አለባቸው። መጽሐፍት አላቸው። መጽሐፍቱ ስለ ክርስቶስ ኢየሱስ ያወራል። ቀድመው ከድንግል ማርያም ኢየሱስ እንደሚወለድ አማኑኤል እንደሚባል ዓለምን እንደሚያድን ተነግሯቸዋል። መጽሐፍት አላቸው። እጃቸው ላይ ያለው መጽሐፍ እያለ ክርስቶስ ኢየሱስ መጣ። ሲመጣ እናንተ በመጽሐፍት የዘላለም እውቀት የሚገኝ ይመስላችኋል። መጽሐፍትን ታነባላችሁ። ማንበብ ብቻ አይደለም፣ መርማሪና ጸሐፍት ናቸው። ኢየሱስ ግን አናቅም አሉት። ኢየሱስን አናቅም። አሁን 8:33 ላይ ተመልከቱ። የንስሐ ፍሬ ማፍራት አለባቸው። ኢየሱስ መሲህ ነው ብለው መቀበል አለባቸው። 33 ላይ ምን ብለው ተቀበሉ? እና ይወስድ እርሱም መልሰው የአብርሃም ዘር ነን፣ ለአንድስ እንኳ ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትለናለህ አሉ። ሙሉን ዮሐንስ 8ን ስታነቡት እኛ አንተን አናቅህም፣ እግዚአብሔር አብ አለን፣ ደግሞ አባት አብርሃም ነው ያለን። እስራኤላውያኖች ግንድ አድርገው የያዙት አብርሃምን ነው፣ ኢየሱስን አይደለም። ከግብፅ ምድር ያወጣቸው እግዚአብሔር ነው፣ አብርሃም አይደለም። ከአብርሃምን በፊት እሱ አለ። መጽሐፍ ቅዱስ ሲናገር እግዚአብሔር ከኡር ምድር እንዴት አድርጎ አብርሃምን አምጥቶ ዘፍጥረት 17 ላይ እንዴት አድርጎ ከግብፅ ምድር እንዴት እንዳወጣቸው በደንብ አድርጎ መጽሐፍ ቅዱስ ይናገራል። እውነተኛ የእስራኤል ግንድ፣ የእስራኤል አምላክ፣ የእስራኤል አባት እግዚአብሔር ነው። እነሱ ግን አንተን አናቅህም አሉ። እግዚአብሔርን እናውቃለን፣ እንደ እግዚአብሔርን ብታውቁ እኮ እኔን ታውቁኝ ነበር ይላቸዋል። አይ አንተን አናቅህም። እንደውም እኛ አብርሃም አባታችን ነው፣ ግንዳችን አብርሃም ነው እንጂ አንተ አይደለም። እዛው ዝቅ ብሎ 39 ላይ እንመልከት። መልሰውም አባታችንስ አብርሃም ነው። አባታችን አብርሃም ነው፣ አንተን አናቅህም። ኢየሱስም የአብርሃም ልጆች ብትሆኑማ የአብርሃምን ስራ ባደረጋችሁ ነበር። አብርሃም ፊቴን ሊያይ ይናፍቅ ነበር። ይሄን ማየት ይፈልግ ነበር። አብርሃም ማየት ይናፍቅ ነበር። ስለዚህ አባታችን ማን ነው እያሉ ነው እስራኤላውያኖች። የንስሐ ፍሬ ማፍራት አለባቸው። ቅድም አይተናል። አባታችን አብርሃም ነው፣ አንተን አናቅህም። ግንዳችን አብርሃም ነው። ዝቅ ብሎ እዛው እንመልከት 58 እንግዲህ እስራኤላውያኖች እነማን እንደሆኑ እንመልከት። ኢየሱስም እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። አብርሃም ሳይወለድ እኔ ያለሁ፣ ከአብርሃምን በፊት እኔ ያለሁ። አብርሃምን ከኡር ምድር የመረጥኩት እኔ ነኝ። እናንተን የመረጥኳችሁ እኔ ነኝ። ልጄ ያልኳችሁ እኔ ነኝ። ከግብፅ ምድር ያወጣኋችሁ እኔ ነኝ። እውነተኛው ግንድ እናንተ እኔ ነኝ እንጂ አሕዛብ አይደለም፣ እንትን አብርሃም አይደለም። ስለዚህ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው። ከመቅደስም ወጥቶ በመካከላቸው አልፎ ሄደ። እስራኤላውያኖች ኢየሱስን መሲህ ነው ብለው መቀበል ነበረባቸው። አናቅህም፣ እግዚአብሔር አብን እናውቃለን። አብርሃም ደግሞ ግንዳችን አባታችን፣ አንተን አናቅህም። አንተ ከአባታችን ከአብርሃም ትበልጣለህን? ተመልከቱት እየጠየቁ ያሉት። አሁን መጣና ስናሳጥረው ዮሐንስ ወንጌል 15 ላይ እውነተኛ የወይን ግንድ እኔ ነኝ። እውነተኛ የወይን ግንድ ካለ ሐሰተኛ አለ። ከግብፅ ምድር ያወጣቸው አብርሃም አይደለም። የአብርሃምን ኪዳን አስቤ ነው ያወጣኋቸው ብሎ ያወጣቸው ራሱ እግዚአብሔር ነው። እነሱ ግን ሐሰተኛ የሆነው አብርሃም ላይ ነው የተጣበቁት። እውነት ነው፣ አባታቸው ነው። እውነት ነው፣ መነሻቸው ነው። ግን ግንዳቸው አይደለም። አባታ አምላካቸው አይደለም። ዋናቸው ግን አይደለም። ከሱ በፊት ዋና አለ የመረጣቸው። እውነተኛ የወይን ግንድ ቅድም አይተናል እኔ ነኝ እንጂ አብርሃም አይደለም። የንስሐ ፍሬ ማፍራት አለባችሁ። ገበሬውም አባቴ ነው ሲላቸው ነው ያለ። እውነተኛ ካለ ሐሰተኛ አለ። ሐሰተኛው ደግሞ እነሱ እውነተኛ መስሏቸው የያዙት አብርሃም ነው። እዚህ ቦታ ላይ ገና ቤተክርስቲያን የለችም። ገና ደም አልፈሰሰም። ገና እግዚአብሔርና ሕዝብ አልታረቀም። የቤተክርስቲያን መልእክት ጭራሽ አይደለም። ቤተክርስቲያን ገና እዚህ ቦታ የለችም። ሰዎችን ወደ እግዚአብሔር መንግስት እንዲገቡ የተደረገ ስብከት ነው።
የለችም። የቤተ ክርስቲያን መልእክት አይደለም ዮሐንስ ወንጌል 15። አሁን 2 ላይ ተመልከቱ እስኪ። ወይንን እንመልከት። ወይን ማናት? እውነተኛ የወይን ግንድ ወይን ማናት? መንቴካ እስኪ ከቻልክ መዝሙር 88 አውጣልኝ። መዝሙር 80 ቁጥር 8 በደንብ ማየት አለብን። ማለት ለዘላለም መንቀል አለብን። ዮሐንስ ወንጌል 15 እውነተኛ የወይን ግንድ እኔ ነኝ። መንቴ ካልቻልክ ላንብበው። እኔ ከግብፅ የወይን ግንድ አወጣህ ይላል። አወጣው ከየት? ከግብፅ። ቆይ እኔ ላንብበው፣ እሱ አልተመቸውም። መዝሙር 80 ቆይ እኔ ላንብበው። ቆይ መዝሙር 80 በደንብ ስሙኝ። ቁጥር 8 ላይ መዝሙር 80 ከግብፅ ምድር እየተሰማ አይደለም ክርስቲያን። ቆይ አይ እንትን መዝሙር 80 የያዝኩት መጽሐፍ ቅዱስ እንትን ነውና ለጥፌላ ተጠቅቶላል። ከግብፅ የወይን ግንድ የወይን ግንድ አመጣው፣ ሕዝብ አሕዛብን አባረሩ፣ እርሷንም ተከልሁ። ተመልከቱ፣ ከነዓን ላይ ይኖሩ የነበሩ ህዝቦች እኮ አሉ። የሚገርማችሁ አንድ ነገር ልንገራችሁ፣ እግዚአብሔር ናችሁ ያላችሁን ትሆናላችሁ። ምድር ላይ ያልሆናችሁ ይኸውልህ፣ ከግብፅ ምድር አውጥቶ ገና ለአብርሃም ከነዓን ትገባላችሁ ብሎ እግዚአብሔር ለአብርሃም ሲነግረው ከነዓን ላይ የሚኖሩ ህዝቦች አሉ። በሰማይ ዘንድ ከነዓን የእስራኤል እንደሆነ ነው የሚታወቀው። ምድር ላይ ግን የሚኖሩት ሌሎች ናቸው። እግዚአብሔር ምንም በሌላችሁ ሁኔታ ትሆናላችሁ ሲላችሁ በእግዚአብሔር ዘንድ ሆኗል። ያንን ትሆናላችሁ። ምድር ላይ ያለው ሌላ ነገር ነው። አሜን። አሁን ከከነዓን ገና ከቀይ ባህርን ከፍሎ ሲያሻግራቸው ከነዓን ላይ የሚኖሩ ሰዎች አሉ፣ በርካታ ኬጢያውያን ምናምን የሚባሉ። ምን አደረግኩ አለ? ከግብፅ የወይን ግንድ አመጣሁ፣ አሕዛብን አባረሩ፣ እርሷንም ተክል። ወይን የሚለው እስራኤል ነው። ብሉይ ኪዳን ላይ ወይን የምትባለው እስራኤል ናት፣ አሕዛብ አይደለም። ቤተ ክርስቲያንም ወይን ተብላ አታውቅም። ወይን የሚለው ብሉይ ኪዳን ላይ እግዚአብሔር ወይኔ የሚለው እስራኤልን ነው። አሁንም ከቻላችሁ ኢሳያስ 5:7 ኢሳያስ 5:7 እሺ፣ አሕዛብ እንትን ነው ወይን የሚላትን እናያት። ኢሳያስ 5:7 የሰራዊት ጌታ የሰራዊት ጌታ የእግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። ይህ ደግሞ በደንብ ነው የሚገልጽ። የሰራዊት ጌታ የእግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። የደስታው አትክልት የይሁዳ ሰዎች ናቸው። እስራኤል የሚለው ብሉይ ኪዳን ላይ ማንን ነው? እስራኤል ወይን የምትባለው ብሉይ ኪዳን ላይ ማንን ነው? ወይን እስራኤል ናት። ዮሐንስ ወንጌል ወይን ሲል እስራኤልን ነው እንጂ አሕዛብን አይደለም፣ ቤተ ክርስቲያንን አይደለም። ሉቃስ 13:7 ላይ በደንብ አድርጎ ይናገረዋል። ሉቃስ 13:7 ላይ ወይን ማናት? ግንዳችሁ ወይን ነው እያላችሁ ያለው ስለ እስራኤል ትክክል። የወይን አትክልት ሰራተኛውም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁባትም። ሉቃስን አንብቡት። 3 ዓመት የእግዚአብሔርን መንግስት ሰበኩኝ። የተጠሩ ብዙዎች፣ የተመረጡ ጥቂቶች። የተጠሩ እነማን ናቸው? መላው እስራኤል። የተመረጡስ እኛ አይደለንም። የተጠሩ እስራኤላውያኖች ነው። የተጠሩት ከዛ ከእስራኤላውያኖች ትንሽ ናቸው፣ 12 ሐዋርያ። ስለዚህ ጥሪ የተደረገላቸው 3 ዓመት ተኩል ወይኗ እስራኤል ናት። ስለዚህ ወይን የሚለው ዮሐንስ ወንጌል 15 ላይ ቤተ ክርስቲያንና አሕዛብን አይደለም። ወይን ማናት? እስራኤል ናት። እንመለስ ወደ 15 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። በማ ፍሬ የማያፈራውን እስራኤላውያኖች ሁሉም እግዚአብሔር ላይ ናቸው፣ ኢየሱስ ላይ ነው ያሉት። በክርስቶስ ናቸው፣ በኢየሱስ አይደሉም እንጂ ክርስቶስ መሲህ ይመጣል ብለው እየጠበቁ ነው። ትክክል፣ እዚህ ላይ ነው ያሉት። ነገር ግን እነሱ አብርሃም ላይ ነው ያሉት። ፍሬ ቢስ ሆነዋል። ለምን? መሲህ ነው ብለው ስላልተቀበሉ።
ፍሬ እያፈሩ አይደለም። ቅድም ምን ብያቸዋለሁ? የንስሐ ፍሬ ማፍራት ነበረባቸው። መሲህ ነው ብለው መቀበል መቻል ነበረባቸው። ፍሬ ሊያፈሩ አልቻሉም። ለምን? እሱን አልቀበልም ብለው አባታችን አብርሃም ነው ስላሉ። በእኔ ያለውን ቅርንጫፍ ሁሉ ምን ቅርንጫፍ? ሮሜ 11ን በደንብ አንብቡት። ቅርንጫፍ የሚለው 12ቱን ነገድ ነው። ቤተ ክርስቲያን ቅርንጫፍ ሆና አታውቅም። ኤፌሶን 5:27 አንብቡት። ኤፌሶን 2:14 አንብቡት። ቤተ ክርስቲያን አካል ናት፣ አንድ ናት በክርስቶስ ኢየሱስ የመስቀል ስራ። ቅድም ኤፌሶን 2:11 ጀምሬ ሳነብላቸው አንድ አዲስን ሰው ፈጠረ ነው የሚለው። የተፈጠረው ሰው ሁለት አይደለም አንድ ነው። እዛው ኤፌሶን 2:20 ላይ ደግሞ እሱ ለቤተ ክርስቲያን ራስ እንዲሆን ሰጠው ነው የሚለው። አንድ ነው። ቤተ ክርስቲያን አንድ ናት። በተናጥል እዚህ ያለን ደግሞ ሁላችን ብልት ነን። ክርስቶስ ኢየሱስ ውስጥ ነው ያለ ነው። ዓለምዬ ይሄ የሚታየኝ ፎቶዋ መላው አካሏ ዓለምዬ ትባላለች። ብልቷ አይታየኝም። ልክ እንደዚህ ነው። ቤተ ክርስቲያን አካል ናት፣ ራሷ ክርስቶስ ነው። በተናጥል ደግሞ እኛ ብልቶች ነን። ዮሐንስ ወንጌል 15 እያወራ ያለው ደግሞ ስለ ቅርንጫፍ ነው። ቅርንጫፍ ደግሞ ከአንድ በላይ የሆነ 12 ናቸው። ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። በደንብ እንዳፈራ እናንተ እነማ ፊት ለፊት የነግራቸው የነበሩ ስለነገርኳችሁ ቃል አሁን ንጹሐን ናችሁ ይልና በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ይኸው ያፈርሰዋል። 4 ላይ እኮ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይችልም። ዘር ያለው ግንድ ውስጥ ነው። ብርቱካን ተተክሎ የሚያፈራው ቅርንጫፉ ግንድ ውስጥ ያለው ዘር ነው። ብርቱካን ነው። ፍሬ በራሱ ህይወት የለውም። ፍሬ በራሱ ፍሬ ሊያፈራ አይችልም። ፍሬ ውስጥ ዘር የለም። ዘር ያለው ግንድ ውስጥ ነው። ቅርንጫፍ ውስጥ ዘር የለም። 4 ላይ ይቃረናል። 2 ላይ ያለውና 1 ላይ ያለው ይቃረናል። በእኔ ኑሩ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይችለው እንደዚሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ካለኔ ከሆናችሁ ፍሬ ልታፈሩ አትችሉም። የንስሐ ፍሬ ማፍራት ነበረባቸው፣ አላፈሩም። ለምን? እሱ ላይ ስላልነበሩ። 5 ላይ እኔ የወይን ግንድ ነኝ የእስራኤል፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በራሱ ፍሬ ቅርንጫፍ ፍሬ ሊያፈራ አይችልም። ሌላ ቦታ ላይ እንደዚህ ይላል፣ መልካም ዛፍ መልካም ፍሬ ያፈራል፣ መጥፎ ዛፍ መጥፎ ፍሬ ያፈራል። መልካም ዛፍ መጥፎ ፍሬ ሊያፈራ ይችላልን? አይችልም። መጥፎ ዛፍ መልካም ፍሬ ሊያፈራ ይችላልን? አይችልም። ቅርንጫፍ በራሱ ህይወት የለውም። ቅርንጫፍ ህይወት የሚኖረው በግንድ ላይ ሲኖር ነው። ይህ ክፍል እያወራ ያለው ስለ ወይን ስለ ቅርንጫፍ ነው እንጂ ስለ ቤተ ክርስቲያን የሚናገር ክፍል አይደለም። ቤተ ክርስቲያን አንድ ናት፣ እሷም አካል ናት። እኛ ደግሞ ብልቶች ነን ብዬ እኔ ብቻ። ሰላም ሰላም ቤተሰቦች፣ እንግዲህ በዚህ ቃል እንዴት ተባረካችሁ እርግጠኛ ነኝ። ተባረኩ። በሌላ ቪዲዮ እስከ ስንገናኝ ጌታ ኢየሱስ ባለባችሁ ይጠብቅ።